የአርባ ምንጭ ዩኒቨርሲቲ ናፓን ከሚባል ግብረሰናይ ድርጅት ጋር በመተባበር ትኩረት የሚሹ ሀሩራማ በሽታዎችን መከላከልና መቆጣጠር ለማስቻል ለጤና ባለሙያዎች በሳውላ አጠቃላይ ሆስፒታል ስልጠና መስጠቱ የተገለጸ ሲሆን በስልጠናው ዙሪያ የአርባ ምንጭ ዩኒቨርሲቲ ትኩረት የሚሹ የሀሩራማ አካባቢ በሽታዎች ምርምርና ስልጠና ማዕከል ተመራማሪ አቶ አለማየሁ በቀለ እንደገለጹት በሽታው በማህበረሰባችን ውስጥ ትኩረት ሳይሰጠው በመቅረቱ ተጠቂ ወገኖቻችንን በበሽታው እንደተጎዱ ተናግረዋል። ስልጠናው በዋናነት እነዚህ የእግር እብጠት አስመልክቶ ነው ስልጠና እየሰጠን ያለ ነው። የእግር እብጠትን ስናነሳ ብዙ ጊዜ ያው ዚሆኔ ብለን ነው የምንጠራውና ዚሆኔ በአገራችን በዋናነት የሚታወቁት ሁለት አይነት ናቸው። ተላላፊ የሆነ ዚሆኔና ተላላፊ ያልሆነ ዚሆኔ ብለን በሁለት ነው የምንከፍላቸው። ተላላፊ የሆነው ዚሆኔ ብዙ ጊዜ ቆላማ አካባቢዎች ላይ የምናገኝ ሲሆን ከምልክቱ ጭምር ስንነሳ ብዙ ጊዜ በሽታው የሚያመጣው የፍላሪያል ወርም ነው የምንለው ተዋሃስ አለ። ይህ ተዋስ በወባ ትንኝ አማካኝነት የሚተላለፍ ሲሆን ወደ ሰውነት ውስጥ ከገባ በኋላ ያው በሚሄድበት ቦታ እብጠት የሚያመጣ ነው። እብጠቱ ምናልባት ወርሙ ተዋሃሱ ሄዶ ጡት አካባቢ የሚዘጋ ከሆነ ሊምፋቲክ ሲስተሙን ወይም ፍሳሽ የሚዘዋወርበትን ቱቦ የሚዘጋ ከሆነ ጡት ሊያሳብጥ ይችላል። ማህደረ ቆለጥ አካባቢ ደግሞ የሚዘጋ ከሆነ ማህደረ ቆለጥ እብጠት ሊያመጣ ይችላል። እግር ላይ ሲሆን የእግር እብጠት ሊያመጣ ይችላል። ብዙ ጊዜ ደግሞ በሀገራችን በከፍተኛ መጠን የሚታወቀው ተላላፊ ያልሆነው ዚሆኔ ነው። ተላላፊ ያልሆነው ዚሆኔ ደግሞ ብዙ ጊዜ ይሄ እሳተ ገሞራ ወጥቶ የቀዘቀዘበት ቦታ ላይ የሚገኝ ቀይ አፈር ላይ ሰዎች ለረጅም ጊዜ ባዶ እግራቸውን በመራመድ የሚመጣ ነው። ባዶ እግራቸውን ሲራመዱ እነዚህ የሚኒራል ፓርቲክል የምንላቸው እግር በስተው ገብተው የፍሳሽ መዘዋወሪያ ቱቦዎችን በመዝጋት ፍሳሽ ደግሞ በተገቢው መወገድ ባለበት ስርዓት መወገድ ካልቻለ እዛው ታች እግር ላይ እየደረደረ ይመጣልና ይህ የእግር እብጠትን ያመጣል። የናፓን ድርጅት ማናጀር አቶ መብራቱ ምትኩ ድርጅቱ ቆዳና ቆዳ ነክ የሆኑ በሽታዎችን ለመከላከልና ለመቆጣጠር የተመሰረተ ድርጅት መሆኑን ጠቁመው በጎፋ ዞን በዛላ ወረዳ በበሽታው የተጠቁ አካላትን በመለየት ሕክምና እንዲወስዱ እየተደረገ ይገኛል ብለዋል። እንግዲህ በዚህ ስልጠና እንግዲህ እናገኛለን ብለን የምናስበው አንደኛ ባለሙያዎቹ የተሻለ እውቀት ይዘው ሄደው እነዚህን አገልግሎት ያላገኙ ከዚህ በፊት ተጠቂዎችን ሕክምናውን እንዲወስዱ ማድረግ ነው በጤና ጣቢያ ደረጃ። ከዛ ራሳቸው እግር እብጠቱ ከቀነሰ፣ ቁስሉ ከቀነሰ፣ ይሄ መገለሉ ከቀነሰ አንደኛ እነዚህ ሰዎች ሄደው ከኮሚኒቲው ጋር ተቀላቅለው ስራ መስራት ይችላሉ። ኳሊቲ ኦፍ ላይፋቸው የኑሮ ጥራቱ ራሱ እየጨመረ ይሄዳል። እግራቸው ሳይዙ ይቀንሳል። ይሄ አኪዩት አታክ የምንለው ወይም የሚቻደር በአማርኛ የምንለው እሱን እየቀነሰላቸው ሳፈሪንጉ እንዲቀንስ ያደርጋል ማለት ነው። ስለዚህ ስቃይ እንዲቀንስ ያደርጋል። ስለዚህ ዋናው ዓላማው የእነዚህን ሰዎች ስቃይ መቀነስ። አቶ አለማየሁ አክለው በሽታውን ለመከላከል ቅድመ ጥንቃቄዎች ተግባራዊ ማድረግ እንደሚገባም ተናግረዋል። ማህበረሰቡ እንግዲህ ተላላፊ የሆነው ዚሆኔ ቅድም እንደነገርኩላችሁ በወባ ትንኝ አማካኝነት ነው የሚተላለፈው። ስለዚህ አጎበር ይጠቀሙ ብለን ስናወራ አጎበር ከወባ ባሻገር ከብዙ ነገሮች የሚከላከል መሆኑን ማወቅ ያስፈልጋል ተላላፊ ለሆነው ዚሆኔ። ሁለተኛ በማህበረሰብ አቀፍ የሚሰጡ መድኃኒቶችን በተገቢው መውሰድ ያስፈልጋል። ተላላፊ ለሆነው ዚሆኔ ተላላፊ ላልሆነው ዚሆኔ ቁርጭብቶች ይወጣሉ። ሚኒራል ፓርቲክሎች ሲገቡ ጉጦች ይወጣሉ። እነዚህ ጉጦች ካልተወገዱ ጫማ ማድረግ አይችሉም። ስለዚህ ይሄንን ፓይለት እያደረግን አሁን በጎፋ ዞን ዛላ ጋልማ ጤና ጣቢያ ላይ ወደ 9 ፔሸንቶች ይሄንን ሰርጀሪ እንዲያገኙ አድርገናል። ከዛ ውጪ ግን ቢያንስ የእግር እብጠት ሕክምና እንዳለው ማወቅ አለባቸው። በየጤና ጣቢያው ሕክምና መኖሩን አውቀው ጤና ጣቢያ ደረጃ ላይ መጥተው ቢታከሙ። የዛላ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ እስራኤል እያሱ በወረዳው በበሽታው የተጠቁ ግለሰቦችን በመለየት ሕክምና በመስጠት ወደ ህብረተሰቡ እንዲቀላቀሉ እየተደረገ ይገኛል ብለዋል። የተዘነጉ እና የእግር እብጠትን የሚያስከትሉ በእኛ አካባቢ እንዲሁም በዛላ ወረዳ በእያንዳንዳችን ቤት ውስጥ ያለ ችግር ነው። የእግዚአብሔር ቁጣ ነው በሚል አይነት ሁኔታ ሰዎቹ ሕክምና እንዳለውም ሳያውቁ ተዘናግተው ወደ ኋላ የቀሩበት ከማህበራዊ አገልግሎት የተገለሉበት መደበኛ ስራ መስራት የማይችሉበት ችግሮች ያሉበት ሁኔታ ነበር። ነገር ግን ናፓን የሚባል ድርጅትና አርባ ምንጭ ዩኒቨርሲቲ በጋራ በመሆን አካባቢው ላይ ያለውን ችግር
በወሬ ደረጃ ከሰሙ በኋላ መተው አይተዋል። በወረዳችን በአንድ ዛላ ወረዳና ጋልማ ከተማ አስተዳደር አንድ ላይ በነበሩ ሰዓት ጋልማ ጤና ጣቢያ ላይ 2 ባለሙያዎችን አሰልጥነው የዚህን ሕክምና አስጀምረው ነበር። አሁን ግን የችግሩን ጥልቀት ከነሱ ጋር እያንዳንዱን ቀበሌ ዞረን አይተን በስም ሊስት መዝግበን ሁላ ከ1500 በላይ ሰዎችን አውጥተን ለይተን በአራቱም ጤና ጣቢያ በወረዳ ውስጥ ባሉት ሕክምናው የሚጀመርበት ምንስ እንዲመቻች የሚለውን ነገር ከነሱ ጋር ኮሙኒኬት እያደረግን ነበር። እጅግ በጣም ደስተኞች ነኝ። ባይዘይ መንግስት መድረስ የማይችላቸውን በመንግስት አቅም መሆን የማይችላቸውን ነገሮች ይሄ ግንዛቤ የመስጠት ስራ፣ ሕክምናውን የመስጠት ስራ አርባ ምንጭ ዩኒቨርሲቲ ከናፓን ጋር በመተባበር እኛን እያገዙ ነው ያሉት። አሁን ዛሬ ባለሙያዎችንንም እያሰለጠኑ ነው ያሉት። ስልጠናው አሁን ከተጀመረበት ከአንዱ መዋቅር ወደሚቀጥለው በተለይ ወደ ገዜ ጎፋ፣ እዚህ ደንባ ጎፋ፣ አጎራባች ኡባ ደብረ ፀሐይም ጨምሮ ሰፊ ኬዞች ተጎጂዎች እንዳሉ በተለይ አጋጣሚ በወረን ያረጋገጠን ስለሆነ ቀጣይ ላይ ከመምሪያውም ጋር ይሄኛው ስልጠና አሁን ፋሲሊቴት አድርጎ በሪሶርስም ቴክኒካሊም አሁን ድጋፍ እያደረገ ያለው ናፓን የሚባል ድርጅት ነው። ናሽናል ፖሊኮኔሲስ አክሽን ኔትወርክ የሚባል ድርጅት በተለይ ከአርባ ምንጭ ዩኒቨርሲቲ ጋር አርባ ምንጭ ዩኒቨርሲቲ በዚህ ትኩረት የሚሹ አውራማ በሽታዎች ምርምር ማዕከል ነውና ተቀናጅተው ከዞኑ መምሪያ ጋር ይሄንን ስልጠና አትሊስት ከዚህ በፊት አንድ ማዕከል ከጋልማ ጤና ጣቢያ የነበረው ወደ ሌሎች አጎራባች ጤና ጣቢያዎችን ጭምር ወረዳ አቀፍ ለማድረግ የታቀደ ስልጠና ነው። ስልጠናው ሰፊ ጥቅም አለው። አሁን እየተሰጠነ ያለው በወረዳችን በስፋት የሚገኘውን በሽታ ተላላፊ የሆነና ያልሆነ የዝሆኔ በሽታ ላይ ከዚህ በፊት ከአርባ ምንጭ ዩኒቨርሲቲ ጋር በመቀናጀት በጋልማ ጤና ጣቢያ ወረዳዎች ከመለያየታቸው በፊት እየተሰራ ነበር ያለው። በዚህም ሰዎች 7 ዓመትና ከዛ በላይ ቤት የቆዩ ሰዎች በእግራቸው ከቤት ሲወጡ በእንብርክክ የሚወጡ ሰዎች በእንብርክክ የሚገቡ ከቤት የማይወጡ ሰዎች ሊወጡ ችለዋል። ከህብረተሰቡ ጋር ሊቀላቀሉ ችለዋል። ይህንን በማስመልከት ከናፓድ ጋር አሁን አርባ ምንጭ ዩኒቨርሲቲ በመቀናጀት ወደ ወረዳችን መጥቶ በአራቱም ጤና ጣቢያዎች ማዕከል እነዚህ ተጠቂዎችን ሰብስቦ ካነጋገረ በኋላ የበሽተኛው ቁጥር እየበዛ ስለሄደ አሁን በአራቱም ጤና ጣቢያ ጋልማ ጤና ጣቢያ ላይ እንዳለ ቀሪ ጤና ጣቢያዎች 4 አሉ። ወረዳ ዙሪያ ወረዳ ላይ እነሱ ላይ ከጤና ሙያተኞች ጋራ የሰልፍ ትሬኒንግ ነው የሚሰጠው። ፔሻንት ሰልፍ ህሙማን የራሳቸውን ጤንነት እንዴት መጠበቅ እንደሚችሉ የሚያስረዳ ትምህርትና ስልጠና እየሰጡ ነው። ይህን ስልጠና መውሰደ በጣም በዚህ በፖዶኮኖሲስ በኩል በጣም በእውቀት ላይ ትኩረት አንሰጥም ነበር። የተወሰነ ተምረን አሁን በሱ በኩል ያለውን ትኩረት ምንም ጥለን ነበረን። ያን ትኩረት አንስተን ህብረተሰባችን ለማገልገል የበለጠ እውቀት ጨምሬ አግኝቻለሁ። ይህንን በሽታ ለመከላከል በዋናነት ጫማ ማድረግ ነው። ጫማ ማድረግና የእግር ንጽህናን መጠበቅ ነው። በጣም በትንሽ ግብአት ብዙ ውጤት የምናገኝበት ነው። ምክንያቱም ጫማ አደረጉ ማለት እነዚህ ሰዎች ከቀይ አፈር ጋር ይገናኙ ማለት ነው። ከቀይ አፈር ጋር ካልተገናኙ እነዚህ ንጥረ ነገሮች ወደ ቆዳቸው አይገቡም። በዛ ምክንያት በሽታውን ማቆም ይቻላል። ይሄ በሽታ እኮ ወደ አሜሪካም ነበረ፣ ስኮትላንድም ነበረ፣ እነዚህ ያደጉ ሀገሮች ላይ እኮ ነበረ። ግን እነዚህ ሀገሮች ላይ በሙሉ አሁን የለም። ለምን? ጫማ ስላደረጉ ማለት ነው።